ጌታችን አምላካችን ኢየሱስ ክርስቶስ ደግሞ አፍቅር ቢጸከ ከመ ነፍስከ ነው የሚለው። በፍጹም ኃይልህ በፍጹም ነፍስህ አምላክህን ውደድ ይልና በፍጹም ኃይልህ በፍጹም ነፍስህ ደግሞ ወንድምህን ውደድ ነው። 16ቱ ሕግጋት የጌታ ሕግጋቶች የሚጸኑት በሁለቱ ሕግ ነው። እግዚአብሔር አምላካችንን በፍጹም ኃይላችን በፍጹም ነፍሳችን መውደድ፣ ወንድማችንን መውደድ፣ የተራበውን ስናይ ማብላት፣ የተጠማውን ስናይ ማጠጣት፣ የተቸገረውን ስናይ ማልበስ ነው። ስለዚህ ፍጹም ፍቅር ሊኖረን ያስፈልጋል። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ስንመለከት እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ ነው ያለው። የተወደዳቸው የእግዚአብሔር ቤተሰቦች፣ ስለዚህ ፍቅር ሊኖረን ያስፈልጋል። ፍቅር ሊኖረን ያስፈልጋል። ሶስተኛው ስራ ነው። መጾም፣ መጸለይ፣ መስገድ፣ ቃሉን መስማት፣ በጎ ነገሮችን ማድረግ። ሐዋርያው ያዕቆብ በመልእክቱ ምዕራፍ 2 ቁጥር 20 ላይ እንደነገረን ስራ የሌለው እምነት የሞተ ነው ይላል። እምነት ያለ ስራ ምውት ነው። ሻማ እንዲሁም ጧፍና ሰም ስንመለከት ሰምና ጧፍ በአንድ ተዋህዶ ብርሃን እንደሚሰጡ ሁሉ እምነትና ስራ ተዋህዶ ብርሃን ይሰጣሉ። ለሰው ልጆች አርያ ምሳሌ ይሆናሉ ማለት ነው። ስለዚህ ሰሙን ብቻና አብራ ብንል አይሆንም። ዝሃውን ለብቻና አብራ ብንል አይሆንም። ስለዚህ ሁለቱም እናደርጋለን። ሰሙንና ዝሃውን ወይም ደግሞ ቀለሙን ከአንድ ላይ እናዋህድና ስናበራው ምን ይሆናል? ብርሃን ይሰጣል፣ ጨለማውን ያበራዋል ማለት ነው። ስለዚህ እምነታችንን በስራ መግለጥ ያስፈልጋል። አሁን በዚህ ዘመን ጾም፣ ጸሎት፣ ስግደት፣ ምጽዋት፣ በጎ ስራ እየተጠላ ነው። በጣም ብዙ ሰዎች ይህን ነገር ለማድረግ ይቸገራሉ። እጃቸውን ሰይጣን ዲያብሎስ ያስርባቸዋል። ወደ ንስሐ ወደ በጎ ስራ እንዳይቀርቡ ያላቸውን እየቆጠሩ እንዲኖሩ ያደርጋል ሰይጣን። ስለዚህ ከዚህ እንውጣ። እምነታችን በስራ የተገለጠ ይሁን። የተወደዳቸው እግዚአብሔር ቤተሰቦች፣ ሁለተኛው ይሄ ነው። ሶስተኛውስ ምንድነው ያልን እንደሆነ ቅዱስ ሥጋውን ክቡር ደሙን መቀበል ነው። ጌታችን አምላካችን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለው። ከኛ የሚጠበቀው ይሄ ነው። የመጨረሻው የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ የታመመ ብንጠይቅ የመጨረሻው ማሰሪያው መደምደሚያው መዝጊያው ይሄ ነው። ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለው። ስለዚህ የዘላለም ሕይወት እንዲኖረን ምን ማድረግ አለብን ያልን እንደሆነ ሥጋውን መብላት ደሙን መጠጣት ነው። እሱንስ እንዴት አድርገን ነው ስንል ንስሐ ገብተን በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ላይ ስንመለከት ሂድና ራስህን ለካህን አስመርምር ይላል መጽሐፉ። ራስህን ለካህን አስመርምር። ከዛ በኋላ ንስሐ ከገባ በኋላ አስራትህን በኩራትህን ሙሴ እንደጻፈልህ ሕጉ ትእዛዙ በሚፈቅድልህ መሰረት አስራትህን መባህን አስገባ ነው የሚለው። ንስሐ በመግባት ከተጣላነው በመታረቅ የቀማነውን በመመለስ የበደልነውን በመካስ ያኮረፍነውን ይቅርታ በመጠየቅ ንስሐ በመግባት ቅዱስ ሥጋውና ክቡር ደሙን መቀበል ይኖርብናል። በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ የሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ነው ያለውና ስለዚህ ሥጋውን በልተን ደሙን ጠጥተን ነው የዘላለምን ሕይወት ልንወርስ የምንችለው፣ መንግስተ ሰማያት ልንገባ የምንችለው፣ ዘላለማዊ ሕይወትን ልንጎናጽፍ የምንችለው ሥጋውን ስንበላ ደሙን ስንጠጣ ነውና እግዚአብሔር አምላካችን በቸርነቱ በምሕረቱ ሁላችንንም በያለንበት እንዲባርከንና እንዲቀድሰን የእርሱ የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን ቅዱስ ቃሉን የነገረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ በመላው ዓለም የምትኖሩ በቤተ ቅዱስ ላሊበላ መንፈሳዊ ዩቲዩብ ሚዲያ ላይ እንደዚህ ስብከቶችን እንዲሁም የተለያዩ ታሪኮችን የገዳማትን የአድባራትን ዝማሬዎችን እያስተላለፈን እንገኛለን።
በመላው ዓለም ያላችሁ ለመላው ዓለም እንዲዳረስ ይህ አገልግሎት ሰብስክራይብ በማድረግ ለሌሎቹ በማጋራት ሁላችሁም ኦርቶዶክሳዊ ግዴታችሁ እንድትወጡና ቻናሉ ወይም ደግሞ ሚዲያው ከፍ እንዲልና እንዲያድግ ለሁሉም ተደራሽ እንዲሆን ታደርጉ ዘንድ በሕያው እግዚአብሔር ስም መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር አሜን።